Akkam akkam nagaa fayyuma gaarii dahandoom ሰላም hey everyone how are you doing? ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ይህ የምትመለከቱት የኔ ዲያሪ ነው። የዛሬ 5 ዓመት ግቢ ላይ ሆኜ ስጽፋቸው የነበሩ አንዳንድ ስለኔ የተሰሙኝን ማለት ስለሆነ ነገር በቃ የተሰማኝ ነገር የጻፍኩበት ደብተር ነው እና ይህ ዲያሪ ነው። እኔ ከዛሬ ጀምሮ ይህን ዲያሪን በቀን አንድ ሉክ ያ ማለት በሳምንት 4 ቪዲዮ ለመልቀቅ አሁን አዲስ እቅድ እንትን ብያለሁ አውጥቻለሁ። በሳምንት አሁን ነው እቅዱን ያወጣሁት። በነገራችን ላይ በሳምንት 4 ቪዲዮ እሰራላችኋለሁ እና ከዛ ውስጥ በዛን ጊዜ ስጽፋቸው የነበሩ ነገሮች ምንድን ናቸው? ምንም ነገር ሳልደብቅ ከእያንዳንዷ ማለት ነው። ምንም የምደብቃችሁ ነገር የለም። በቃ እያንዳንዷን ነገር ጽፌ ያስቀመጥኩትን ነገር አሳያችኋለሁ። ይህ ነው ዲያሪ እና ይኸውላችሁ መጀመሪያ ከቨሩን ላሳያችሁ ምን እንደሚመስል። ያው ከቨሩ ይሄ ነው፣ እላው ላይ ጻፍኩበት ነው። እዚህ ጋር የሚታያችሁ ከሆነ ዴርቶ ጋዳ ይታያችኋል። ዴርቶ ጋዳ ይላል። ያኔ ዴርቶ ጋዳን በጣም ነው የምወደው እና በሰዓቱ ያው መጽሐፉ ሳይንሳዊ ፊክሽን ነው እና ልብ አንጠልጣይ የሆነ ይዘት ያለው መጽሐፍ በመሆኑ በጊዜው በጣም የምወደው መጽሐፍ ስለነበር በቃ ተች ስላደረገኝ በቃ ለምን እንደጻፍኩት አላውቅም፣ ዴርቶ ጋዳ ብዬ ጽፌበታለሁ። እዚህ ጋር ደግሞ ምን ይላል? ሉክ አት ዲስ ዲያሪ ኦፍ ደረጀ ኖ ዋን ካን ተች ኢት አንቲል ሂ አለው። ማንም መንካት አይችልም እሱ ካልፈቀደ ብቻ ብዬ ነው የጻፍኩበት። አሁን እንግዲህ ፈቅጃለሁኝ። ምንድን ነው እዚህ ውስጥ ያለው? ምንድን ነው ያለው ነገር? ይዘቱ ምንድን ነው? ምን ጽፍ ያለው? በሰዓቱ ምን ተሰማኝ? እንዴት ነበር በሰዓቱ የማስበው? ለነገሮች የምሰጣቸው ቦታ ወይም ደግሞ የምሰጣቸው ትርጉም እንዴት ነበር የሚለውን ሀሳብ የያዘ ዲያሪ ነው። ከዚህም ሌላ አንድ ዲያሪ አለኝ። ይሄ ሲጨርስ የጀመርኩበት እና እስከዛ እነዚህን ከጨረስን በኋላ ወደዛኛው ዲያሪ ነው የምንሄደው ማለት ነው። ስለዚህ ያው እናወራለን እና ስለምትከታተሉኝ በጣም የማመሰግናችሁ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ይኸውላችሁ እንግዲህ እኔም ለመጀመሪያ ጊዜ ነው ከ5 ዓመት በኋላ የምከፍተው። በጣም የቆየ ነው። ምንም የጻፍኳትን እያንዳንዷን ነገር ነው የማነብላችሁ እያለሁ የምደብቃችሁ ነገር ሊኖር አይችልም። ስለዚህ እስቲ አብረን እናየዋለን። ለዛሬ ለመጀመሪያ ቀን 2 ዲያሪዎችን አነብላችኋለሁ። 2 ዲያሪ ማለት አሁን ለምሳሌ ዛሬ ስጽፍ 1 ዲያሪ ነው የሚባለው፣ ዛሬ የጻፍኩት። ነገ ስጽፍ 2ኛ የ2 ቀን ዲያሪ ዛሬ ለመጀመሪያ ጊዜ ስለሆነም እንደገናም ደግሞ ይህ እንደ ፖድካስት አስቤም ስለሆነ የምሰራው ትንሽ ረዘም ለማድረግ እሞክራለሁኝ እና ትዕግስት ትንሽ ብትጠብቁኝ ደስ ይለኛል። ይኸውላችሁ ማነብላችሁ በደንብ እዩት። በ21/02/2012 ማለት ነው።
21 2012 የተጻፈ ነው። ሉካትስ ቀኑ በጣም አሪፍ በሆነ ሲቹዌሽን ነው ያለፈው። ጠዋት ከቁርስ በኋላ ቆይ፣ ኧረ ከዛ በፊት አንድ ነገር ልንገርህ ዲያሪ። ምን መሰለህ፣ ቅዳሜ ጠዋት ቁርስ ቂንጬና ፍርፍር ነበር። ሉካዚስ ቂንጬና ፍርፍር ግቢ ላይ ቁርስ እንይወጣልን አለ። ፍርፍር ይወጣል፣ ፍርፍር የማይበላ ቂንጬ ይወጣል፣ ቂንጬ የማይፈልግ ያው ፍርፍር፣ ሁለቱም ይሰራል። ከዛ ከሁለቱ አንዱን መርጠን እንበላለን ማለት ነው። እኛ ሶስት ጓደኛሞች ነን። አንድ ዶርሞ ነው የምንኖረው። ቁርስ ለመብላት ሄደን እና አንዱ ጓደኛዬ እኔ ፍርፍር እሱ ቂንጬ ያዘ። ሶስተኛ አብሮን የነበረው ልጅ ደግሞ ሌላ ቂንጬን የያዘው እና እኔና ይሄኛው አንደኛው ጓደኛዬ ምንድን ያደረግነው አንድ ላይ ነው ቀላቅለን መጠቀም። አንድ ላይ እየቀላቀለን እንበላለን። አንድ ላይ ሲሆን በጣም የሚጣፍጠው ይባላል እና እንጠቀም ነበር እንደዛና እና በዛ ሰዓት ላይ ምን እንደተፈጠረ እየበላን እያለ ምን እንደተፈጠረ ነው የጻፍኩት። የሆነ እንደጻፍኩት አላውቅም። በቃ እንደዛ ያንን የጻፍኩት እና ቂንጬና ፍርፍር ነበር። ከዚያም ሰሞኑን ሁለቱን ቀላቅለን መብላት ከጀመርን ቆይተናል እና እንደ በፊቱ እኔ ፍርፍር እሱ ደግሞ ቂንጬ ይዞ ወንበር ከያዝን በኋላ እኔ አንድ ላይ ከቀላቀልኩ በኋላ መብላት ጀመርኩ። በጣም ነበር የሚጣፍጠው። አንድ ላይ ነው ማለት ነው። ስለዚህ አንድ ላይ መብላት ጀመርን። አንድ ልጅ አለ ከቤኒሻንጉል ጉሙዝ የመጣ። እሱ ልጅ በቃ ባህሪው ብዙም አይመቸኝም። በቃ አላማው ሁሌም ራሱን ከፍ ከፍ ያደርጋል። ይህ ደግሞ ከኔ ባህሪ ጋር አይሄድም፣ ግን እችለዋለሁ። ምን መሰለህ፣ ቁርስ በምንበላበት ሰዓት የእሱን ቂንጬ ጓደኛዬ ማንሳት ጀመረ። ያነሳው አንዱን የተያያዘ ነበር። ቂንጬ ሲሰራ ይሄ የሚያያዘው ማለት ነው። እሱን አነሳበት፣ ያው በቀልድ መልክ ማለት ነው። የተያዘ ነበር። ከዛም የምንበላ አስመሰለን፣ ግን ልጁ የሌለ ተናደደ። ከዛም የእኛን ድብልቅ ቁርስ በአንድ እጁ አፈሱ። ከማፈሱ የተነሳ ግን አብዛኛውን ደፋው። እራት አልበላው ነበር እና በጣም ነበር የራበኝ። ያንን ነገር በማድረጉ ብቻ ጓደኛው ላይ ያንን ነገር በማድረጉ ብቻ ልጁ ተናዶ ከኛ ላይ የኛን ለመብላት ወይም ለማፈስ ሲል በሙሉ የኛንም ደፋብን ማለት ነው። ከማፈሱ የተነሳ ግን አብዛኛውን ደፋው። እኔም በጣም ተናደድኩ፣ ምክንያቱም እራትን ስላልበላው በጣም ርቦኝ ነበር። እናም ከሰዓት እዚች ጋር የጠዋቷ ነገር እዚች ጋር እንትን ትላለች ማለት ነው። ይህንን ካነሳን ዘንድ አንዳንዴ እዚህ ጋር እስቲ እንትን እንበል። ይሄ አሁን ትክክለኛ የሆነ ነገር ነው። ስለዚህ አሁን አንደኛው ጓደኛዬ የእሱን ምግብ አንስቶ ለመብላት ስለሞከረ ብቻ ይሄኛው ተናዶ የኛን ለመብላት ብሎ የኛን ደፋው። ወይ ይሄ እንደ ቀልድም የሚታይ ነው አንደኛ። ሁለተኛ ስሜትንም ካለመቆጣጠር የሚታይ ነው። ጓደኛው የእሱን ምግብ ስለበላበት የኛን በልቶ መብላት ይችላል፣ ግን መድፋት አይችልም።
ምንም እዛ ደረጃ ሌቭል አያስኬድም ነበር ማለት ነው። ይሄ ልጅ ከዚህ በማታ ወይ ጠዋት ወይ ሲመጣ እንዴት ውስጥ ነበር ወይ ደግሞ የሆነ ነገር ውስጥ ገብቶ ነበር። የሆነ ማውጣት የሚፈልገው ስሜት አለ። ባህሪውን ተናገር ያለኝ የሆነ በቃ አለሁ ወይ ደግሞ ልታይ ወይም ደግሞ እንደዚህ በቃ ራሳቸውን እንትን የሚሉ ከእንደዛ ውስጥ አንዱ እሱ ነው። እና እንደዚህ አይነት ባህሪ እንዴት መጣ እንዴት ይመጣል ምናምን አይደለም፣ ግን በሰዓቱ የተፈጠረው ነገር እኛ ግቢ ውስጥ ገብተናል ከምንል አይነት ወጣቶች የማይጠበቅ ነገር ነው። አሁን ላይ ነው ሳስበው፣ አሁን ራሴን ክሪቲሳይዝ እያደረግኩት ነው። አይጠበቅም። እዚህ ምግብ ነው፣ በቃ ቀላል ነገር ነው። ስለዚህ ቀለል ተደርጎ መታለፍ ያለበት ነገር ነው። ሌላ ዲስትራክሽን ውስጥ መገባት አያስፈልግም። በሌላ ህይወትም ብናየው እንደዛ ነው። የሆነ ሰው ነገር ስላደረገን ለዛ ምላሽ ያን ሰውዬ መጉዳት ወይም ደግሞ ማጥቃት ትችላለህ። ማጥቃት ግን ምን ያህል ደስታ ይሰጣል? ምን ያህል ትክክል ነው? እዛ ውስጥ አልገባም። ግን በቃ ያደረገው ነገር አሁን በጣም የሚገርመኝና እሺ ትቼዋለሁ። ሌላው ደግሞ ከሰዓት የሆነ ቦታ ሄደን ስንዝናና የነበረበት ሲቹዌሽን የጻፍኩት ነው። እናም ከሰዓት ወደ አንድ ግድብ ቦታ ሄድን፣ መዝናናት ችለናል። ዋው! ውሃው በጣም ደስ ይላል። ውጪ ዳር ላይ ቁጭ ብለን ውሃ በማዕበል እየመታ ይገፈትርሃል። ያምራል በጣም። ፎቶ ስንነሳ በጣም ፈርተን ነበር፣ ምክንያቱም እስከ መሀል ድረስ ስለገባን ይገባብናል ብለን ስለፈራን። አዞ ራሱ የሚገርም ነው፣ በጣም ያስፈራል። አጻጻፊ አሁን አዞ ይገርማል ብዬ እዛ ያስፈራል። የሆነ በቃ ምን አይነት ስሜት ውስጥ እንደነበርኩ እና እንትን የሚለው ይገርማል ብሎ ያስፈራል ማለት አምቢጊዩት የሆነ ነገር ነው። እና እዚህ ቦታ የሚዋኝ አልመሰለኝ ነበር፣ ምክንያቱም አዞ ስላለ። ግን አንድ ልጅ ዘሎ መዋኘት ጀመረ። በጣም ፈራሁለት እና ቀኔ ከሞላ ጎደል እንደዚህ ነው ያለፈው። እኔ አሁን ይህን ኤዲት አድርግቼ አሰማምሬ አቀነባበሬ እንድትወደው አድርጌ ፏፏፏፏ አድርጌ ይኸው በርገር ብዬ ለአንተ ማቅረብ እችላለሁ። እኔ ግን ሁሉንም ቡክትክት አድርጌ ነው የጻፍኩት፣ በሰዓቱ ምን እንደሚመስል ማለት ምን አስብ ነበር፣ እንዴት ነበር ምስሉ እንዴት ነበር የምረዳው በሰዓቱ ስለነበረኝ ሲቹዌሽን ወይም ደግሞ ስለነበረኝ ነገር ለማስረዳት ብዬ ነው እንግዲህ። እና ይሄኛው አንደኛው ነው ሰፋ ያለው እና በጣም ብዙ እናወራበታለን ብዬ የማስበው። በነገራችን ላይ ይህንን ትላንትና ልሰራላችሁ ማታ እየቀረስኩኝ በጣም በቃ ብዙ ወደ 40 ደቂቃ ምናምን የሚሆን ከቀረስኩኝ በኋላ ምን ተፈጠረ? ምንም ድምፁ አይሰማም፣ ጭራሽ ዜሮ ነው። እና ይሄኛው አሁን ቀጥዬ ማወራላችሁ ጽሁፍ ወይም ደግሞ ዲያሪ በጣም ሰፋ አድርጌ በደንብ ነው ማወራላችሁ። የተሰማችሁን ነገር እናንተም ብታቀርቡልኝ እና ብታሰሙ ማለት በቃ ምንድን ነው እንትን የምትሉት ነገር ፊል የምታደርጉት ነገር ምንድን ነው? እሱን ባውቀው ደስ ይለኛል። የራሱ ይህ እሁድ የተጻፈ ነው። በ23/02/2012 ነው ቀኑ የሚለው ያሉ ከዚስ እሺ
ቀኑ በጣም ያስጠላል። የሰው ልጅ ሰውን እንዴት ነው የሚያስበው? በቃ የሰው ልክ ሳያውቅ ሰዎችን ይገምታል። እወቅ፣ በዚህ ዓለም ስትኖር አንደኛ ለራስህ፣ ሁለተኛ ለቤተሰቦች ብለህ ኑር። በቃ ለማንም ኩታራ አታሸርግድ። ምን መሰለህ ደሬ፣ አንዴና አንዴ ነው እዚች ዓለም ላይ የምትኖረው። ከዚያ በላይ ህይወት አትኖርም። ስለዚህ ራስህን አስበርግገህ ሳይሆን አስደስተህ ኑር። በቃ ይቺ ዓለም ግራ የምታጋባ ነች። አንተ ለራስህ ትክክለኛ ነህ። የማንንም ሽቃጭ ሀሳብ ለማቃናት አትሩጥ። ጥላቸው ጥፋ። በቃ ይህ የውድድር ዓለም። በውድድር ውስጥ ጠብቁኝ ማለት ደግሞ የማይሆን። ስለዚህ በአንተ አእምሮ ብቻ ተመራ። ራስን አትጣለው። ለምን መሰለህ? ያለ ሀብትህ እሱ ስለሆነ ተቀበለው። ጥሩ ጎንን አሳደገ፣ ደካማ ጎንን አሽቀንጥረህ ጣለው። አይጠቅምህም። እና ይህ ሰዎች ያንተን ደካማ ጎን ይፈልጋሉ። አንተን ጠልፎም ለመጣል። ይህ ደግሞ የዚች ዓለም ሕግ ነው። ከተጠለፍክ በኋላ ምንም ልታደርግ አትችልም። ይሉኝታ የሚባል ነገር ያንተ ትልቁ ጠላት ነው። ተፋለመው፣ ውጋው። ስለዚህ ይህን ፈጽሞ ካላደረግከው ሁሌም የወደቅክ ነህ። ሌላው ደግሞ ባንዲራውን ሳይሆን ንፋሱን ሁን። ያ ማለት የሰዎች ሀሳብ ውስጡ ምን እንዳለበት አታውቅም። እኔ አንተ በጣም እየገረመኝ ያለው በነገራችን ላይ እኔ አሁን ላይ የማስበው ነገሮች ናቸው ያን የጻፍኩት። ማለት አሁን ላይ በቃ እየሆኑ ያሉ ማለት አሁን ላይ በቃ አሁን ጊዜው የሩጫ ነው። ማንንም ጠብቁኝ ብለህ መሄድ አትችልም። ሁሉም ጥሎ ነው የሚሄደው። እንደውም የሆነ ቪዲዮ ከኋላ ሰርችላችኋለሁ። ሁሉም ይሮጣል። ወዴት ነው የሚሮጡ? የት ነው የሚሄደው? ማጋ? ለምንድን ነው እንደዚህ የሚሮጠው? ለምንድን ነው እንደዚህ የሚሆነው? የሚል ቪዲዮ ሰርቻለሁ። እና አሁን የዛሬ 2 ዓመት ነው እንግዲህ የዛሬ 5 ዓመት የተጻፈ ነው። ግን አሁንም እንደዛ ነው እያሰብኩ አይ ቲንክ ሶ እንደዛ ነው። አሁንም እንደዛ እንደማስብ አሁንም ውስጤ ይነግረኛል። እና ከዛ ውስጥ አንደኛው የትኛው ነው? ሰዎች የሚሉት ነገር ሁሌም ኔጌቲቭ ነገር ሰው ስላንተ ካወራ አለመቀበል። በቃ ዝም ብሎ ትቶ መሄድ፣ ማለፍ። ጊዜ ውድድር እስከሆነ ድረስ አንተን ጠብቁኝ ብሎ ጠብቀኝ ብለህ ከማንም ጋር አትሄድም። ጠብቅ ማለት አትችልም። መሮጥ ነው ያለብህ፣ መሄድ ነው ያለብህ። ወደኋላ ሊጎቱት የሚችሉ ትንሽ ሀሳቦች፣ ትንሽ ስድቦች፣ ትንሽ ወሬዎች፣ አሉባልታዎች ምናምን ኩታራ የሆኑ ነገሮች፣ ጫጩቶች ነገሮች እነሱ ካሉ እነሱን ንቀህ መተው። እንደዛ ነበር አሁንም አስበው። አሁን በፊትም እንደዛ እንትን ነበር ማለት ነው። እና ገርሞኝ ነው። ይሉኝታ የሚባል ነገር የአንተ ትልቁ ጠላት ነው። ተፋለመው፣ ውጋው። ስለዚህ ይህን ፈጽመህ ካላደረግከው ሁሌም የወደክ ነህ። ሌላው ደግሞ ባንዲራውን ሳይሆን ንፋሱን ሁን። ያ ማለት የሰዎች ሀሳብ ውስጡ ምን እንዳለበት አታውቅም። ስለዚህ ወደ ፈለግክበት አቅጣጫ እንዲመሩህ አታድርግ ደሬ። ማንነትህ በጣም የሚያኮራ ነው። መቼም ያለበት ቦታ አያስከፋውም። ስለዚህ አምባገነን ሁንባቸው። ነገሮችን አቃለህ ተመልከት። እናም የማይሆኑትን ሀሳብ እርገጣቸው። በቃ በህይወትህ የምታውቀውን ኑሮ ኑር። በቃ ህይወትህን በዛ ውስጥ ተመልከት። ይህ ያንተ ማንነት ነው። ስለዚህ የማያውቁትን አሳውቃቸው። መሰለ ህይወትህን
ፈርተህ አትኑር። በትክክለኛው ማንነት የህይወትን ምዕራፍ ጀምር። ማንም ቤቱን እንዲሰራብህ አታድርግ። ያንተ ደካማ ጎን ደግሞ ስሜታዊ ነህ። ይህ ማህበራዊ ህይወት ምናምን የሚባል ነገር ለአንተ እድገት የማያስፈልግ ከሆነ ቶ ከመጽሐፍ ጋር ኑር። ቦታን እወቅ። አንድ ታሪክ አለ። በድሮ ጊዜ አንዲት ወፍ ሌሎች ወፎችን ስታይ ይበራሉ፣ ከሰማይ ላይ ይታያሉ። እናም እቺ ወፍ ግን ምንም ልታደርግ አልቻለችም። እያደገች ስትመጣ ራሷን አወቀች። እሷ ዳክዬ እንጂ በሰማይ የምትበር ወፍ አልነበረችም። እሷ ምድቧ በውሃ ውስጥ መንሳፈፍ ነው። ያኔም ራሷን አወቀች። ከዚያም ህይወቷን በሚያስደስት መንገድ መምራት ቻለች። አንተ ምድብህ ከዝምተኞችና እውቀት ከሚሹት እና ዘመናዊ ከሚባሉ ሰዎች አንዱ ነህ። ስለዚህ በጫጩቶች መካከል አንተ አውራ ዶሮ ነህ። ስለዚህ በቃ ይህ ማንነት ነው። የሰዎች ጩኸት አይረብሽ። የሚያስደስትህን ነገር አድርግ። በቃ አለቀ። ብርም ከሆነ ሰርተህ ታገኘዋለህ። ከብር ጋር የተፈጠረ አላሙዲን ቢልጌትም አይደለም። በቃ ሁሉም ሰርቶ ነው የሚያገኘው። አለቀ። ሞተ፣ ተቀበረ። ቻው፣ መልካም መንገድ። ይሄ በቃ እንደወረደ ሲነበብ እንደወረደ ምንም ነገር ሳይደረግ እዚህ ጋር እንዳያነሳሁት ሌላ ሀሳብ ይሉኝታ የሚባል ነገር የኛ እቺ ምድር የኛ ደካማ ጎን ፈልጋ በደካማ ጎናችን ገብታ እኛን ማጥቃትና እኛን መጠቀም። ሴት ይህን ማወቅ ያለባችሁ ነገር ነው። ሁላችሁ ማወቅ አለባችሁ። አሁን ለስራ ኢንተርቪው ስንጠራ ምንድን ያንተ ደካማ ጎን፣ ምንድን ያንተ ጠንካራ ጎን? ጠንካራ ጎን ለእነሱ ነው የሚጠቅማቸው። ጠንካራ ጎን እነሱ እንዲጠቀሙበት ነው። ደካማ ጎንንም እነሱ እንዲጠቀሙበት ነው። ደካማ ጎን ካለ በዛ በደካማ ጎን ገብተው ጠንካራ ጎንህን ለመጠቀም ቀኔ እንደዛ ነው ማስ ለማንም ደካማ ጎናችሁን አትናገሩ። ለፈጣሪያችሁ ብቻ ከሱ ጋር ብቻ አውሩ። እሱ ሁሉ ነገር ይሞላላችኋል። እሱ ሰላማችሁን ጨምርላችኋል። እሱ ያንን ደካማ የሆናችሁበትን ነገር ሞልቶ ሙሉ ያደርገዋል። እና የዚች ምድር ሲስተም ይህ ነው። በእኛ ደካማ ጎን ገብታ እኛን መጠቀም፣ እኛን እንደ ሮቦት መጠቀም። ሮቦት የሚሰራው የሰው ልጅ እንደ ሮቦት ስለማይታዘዝላቸው ነው። እንደፈለጉት ስለ ፋብሪካቸው ለልብስ ማምረቻነታቸው ስለማይሰራላቸው ሰው ስለሆነ በሰው ቦታ እሱን ተሰርተው ልብስ ሰርተው ያን ልብስ ማን ነው የሚለብሰው? ሰው። በጣም ግራ ተጋብተናል ይመስለኛል። በቃ ግራ ተጋብተናል። ሲስተሙም ነው ብዙ ነገር ሊባል ይችላል። የተሰራው ስርዓት እኛን እንደ መጠቀሚያነት ለማድረግ ነው። እዚህ ጋር ሌላው አሁን ይሄ ስለ ደካማ ጎን ለማንሳት ስፈልግ ነው እንትን ያልኩት እና ደካማ ጎን ሁላችንም አለን። ከዛ ውስጥ የኔ ደካማ ጎን ከሆኑት ውስጥ አንዱ ምንድነው? ይሉኝታ ነው። ይሉኝታ ብዙ ሰዎች ጋር አለ። ብዙ ሰዎችንም
ይጎዳል። የሚፈልጉበት ቦታ እንዳይደርሱ አድርጓቸዋል። በምን ይለኛል ሰበብ የማይፈልጉትን ወይ ደግሞ ውስጣቸው የማይቀበለውን ነገር አድርገዋል። ብዙዎች በዚህ ባህሪ ውስጥ አሉ። አብዛኞቻችንን ያጠቃናል። እኔም ነበርኩበት። ምንድን ነው ይሉኝታ? እንደኔ ዴፊኒሽን ይሉኝታ የሆነ ሰው ለአንተ የሆነ ነገር አድርጎልሃል፣ ከዚህ በፊት የሆነ ውለታ ውሎልሃል። ያንን ነገር ስለዋለልህ ውለታ ስለዋለልህ ብቻ እሱን ተከትለ አንተ የማትፈልገው አንተ ምናልባት በሰዓቱ ቢዚ ልትሆን ትችላለህ። ሌሎች ስራ የምሰራቸው ስራዎች ሊኖሩብህ ይችላሉ። ሌሎች ማድረግ ያሉብህ ነገሮች ሊኖሩ ይችላሉ። አስፈላጊ ነገሮች፣ ለቤተሰብም ለራስህም የሚጠቅሙ ነገሮች የምትሰራበት ጊዜ ላይ ሊኖር ይችላል። ነገር ግን በሰዓቱ ያ ሰውዬ ከዚህ በፊት ውለታ የዋለልህ ሰውዬ መጥቶ እንደዚህ አድርግልኝ እባክህ እንደዚህ ሲልህ እሺ ትላለህ። እሺ ጥሩ ነው። እሺ ማለት ጥሩ ነው። እሺ ጥሩ ነው፣ ችግር የለውም። እሺ በል። እሺ ከሺ ይበልጣል ይባላል። እሱን ሰምተህ ሊሆን ይችላል። አንተ የማይመች ከሆነ በሰዓቱ ሌላ ነገር ማድረግ ማትችል ከሆነ ቅድሚያ የምትሰጣቸው ነገሮች ካሉ ማስረዳት ብቻ እኮ ነው። አሁን እኛ ይሉኝታ የሚይዘን እኮ ማስረዳት ሲከብደን ይመስለኛል። ማስረዳት፣ ለሰዎች ማስረዳት፣ ያለውን ነገር ማስረዳት፣ ሪያሊቲውን ማስረዳት። ይቅርታን እዚህ ጋር አሁን እንደዚህ እያደረግኩ ነው፣ ይህን ማድረግ አለብኝ፣ ግዴታ ነው። ይሄኛውን ካደረግኩኝ በኋላ ለአንተ ይህን አድርግልሃለሁ። ወይም ደግሞ በሌላም ነገር ሊኖር ይችላል። በቃ ሌላም ነገር ሊኖር ይችላል። ብርም ሰጥቶ ብር ስጠኝ ብሎም ሊሆን ይችላል። አንተ ብር ሳይኖር ያለህን ነገር ሰጥተው አንተ እዚህ ችግር ውስጥ መግባት ብዙ ነገር ሊሆን ይችላል። የይሉኝታ እንትኑ ማለት ነው ፍቺው በብዙ ነገር በቃ። ስለዚህ የሚሆን ነገር ከሆነ ማድረግ፣ የማይሆን ነገር ከሆነ አለማድረግ። በቃ ግዴታ እንደ ግዴታ ሰው ውለታ ስለዋለልህ በቃ እሱ ይሄን ስላደረገልኝ እኔ ደግሞ ይሄን ላድርግለት። ማድረግ አሪፍ ነው፣ አድርግለት፣ ጥሩ ነው ማድረግ። ስላደረግልህም ሳይሆን ስላላደረግልህም ብታደርግ ያን ያህል በቃ የማድረግ እንትንም ካለ ጥሩ ነው። ስለዚህ ራስህን ሳትጎዳ ለሌላው ማድረግ ጥሩ። ነገሮችን ሌላው የኛ ደካማ ጎን ስሜታዊ ነን። ስሜታዊ እንሆናለን ለነገሮች፣ ለምንም ነገር ቶሎ ምላሽ መስጠት እኔም ነኝ። ቶሎ መናደድ፣ ቶሎ መደሰት፣ ቶሎ መበሳጨት፣ የሆነ ነገር በሆነ ነገር ወዲያው ድስት፣ በቃ ወዲያው መደሰት፣ ወዲያው ማዘን፣ መከፋት፣ ማልቀስ ምናምን። ስሜታችንን በደንብ ኮንትሮል ማድረግ መልመድ። ስሜትን ኮንትሮል ማድረግ መልመድ ትልቅ ጥበብ ነው፣ ትልቅ ብልሃት ነው። ከባድ ነው። ይህ ማለት ራስን መግዛት ማለት ነው። ስሜትን አንተ ተቆጣጠርከው ማለት፣ ስሜትን ገዛኸው ማለት ራስን አሸንፋል ማለት ነው። ምንም ነገር አንተን ሊቆጣጠር የሚችል ወይ ደግሞ አንተን ሊያስደብር ወይም ሊያስደስት የሚችል ነገር የለም። ሁሉ ነገር ያለው ውስጥ ነው። ሰላምም ያለው ሁሉም ነገር ያለው እዛው ነው። እሱን ነው እዛው የምታጫውተው ማለት ነው። ከሆነ ሰው ደስታ ለማግኘት ቢራ አጠጣ፣
ደስታ ለማግኘት አንተ ውስጥን የሚጎዳ ነገር አታደርግም፣ ስሜታዊ ካልሆንክ ወይም ደግሞ ራስህን ከጠበክ ኮንትሮል ካደረግከው ራስን። እኔ አሁን እዛ በሰዓቱ በ23/02/2012 እንደ ዲያሪ ብዬ ጻፍኩት ጽሁፍ ነው እና እዛ ውስጥ በቃ አሁን ምንድን ያልኩ በትክክለኛው ማንነት ህይወትን ምዕራፍ ጀምር ነው ያልኩ። በቃ ማንም ቤቱን እንዳይሰራብህ አታድርግ፣ እንዲሰራብህ አታድርግ። ያንተ ደካማ ጎን ደግሞ ስሜታዊ ነው ይላል። ይኸውላችሁ እኔ አሁን እዚች ጋር እነዚህ ቃላቶች ተጠቅሜ እዚህ ጋር ያሉትን ሀሳቦች ተጠቅሜ ውስጥ ያለው ነገር ለማውጣት ነው እየፈለግኩ ያለሁት እና ግራ እንዳትጋቡ። ይሄ ዲያሪ ነው። ዲያሪ ላይ ያለውን ነገር ነው ማለት በቃ ነገሩን ሰፋ እያደረግኩት ያለሁት ማለት ነው። ብዙዎቻችን ስሜታዊ ነን እና ስሜታችን መቆጣጠር መቻል አለብን። እከሌ ስላናደደን ለዛ ያ ሰውዬ ያን ነገር ስላደረገብን ቶሎ ብለን መናደድ ትናደዳለህ። ሰው ስላበሳጨ ትበሳጫለህ። ሰው የሆነ ነገር ስላደረገ ትደሰታለህ። ይሄ ናቹራል ነው። ነገር ግን ነገሮች ለምን እንደዚህ ያልሆኑ? ለምን እንደጠበቅኳቸው አልሄዱም? ምንድን ነው ችግሩ? መበሳጨት፣ ማዘን፣ ስሜታዊ መሆን፣ ቁጡ መሆን፣ መቆጣት። እኔ በጣም ነበር በፊት በጣም ተቆጪ ነበርኩ። በጣም በቃ ሳውራ ራሱ በጩኸት ነው። ይሄ ከየት እንደመጣ ከቤተሰብ ነው። አይ ቲንክ ከቤተሰብ ነው የመጣው። ማህበራዊ ህይወት ምናምን የሚባል ነገር ለአንተ እድገት የማያስፈልግም ከሆነ ተው፣ ከመጽሐፍ ጋር ኑር ብዬ ጻፍኩ። ማህበራዊ ህይወት ምናምን አይደለም፣ አያስፈልግም ማለት አይደለም። አስፈላጊ ነው። ማህበራዊ ህይወት ጠቃሚ ነገር ነው። ህይወትን ለማሻሻል ህይወትን ለመቀየር ከሰው ጋር ካልሆንክ እንዴትም አድርገህ ወደሚቀጥለው ሌቭል ለመቀየር ራስን ከብዳል ብዬ አሁን ላይ አምናለሁ። በሰዓቱ ምንድነው ማህበራዊ ህይወት ማለት በቃ ከአንተ ጋር ከማይሄዱ ሰዎች ጋር መራቅ። ያኛው ማህበራዊ ህይወት አለ፣ እሱን ትተህ ከራስ ጋር መጀመሪያ በደንብ ተገናኝተህ ከዛ ከአንተ ጋር ከሚሄዱ ሰዎች ጋር ማህበራዊ ህይወትን መገንባት አሁን ላይ ማለት ነው። በአስተሳሰብም በሁሉ ነገሮችን በማየትም በመረዳትም አንተ ጋር መቅረብ፣ መነጋገር፣ ማውራት ይህ ሊሆን ይችላል። ግን ከሰው ጋር ተለይተ መጽሐፍ ጋር ኑር። መጽሐፍን ብቻ ይዞ እንደዛማ ከሆነ በቃ መጽሐፍ ያለውን መጽሐፍ በሙሉ ገዛዝተህ ይዘህ የሆነ በቃ እንስሳ ብቻ የሚኖርበት ጫካ ውስጥ ሄደህ እዛ መኖር ነው ማለት ነው። እንደዛ አይደለም። ስለዚህ አሁን በሰዓቱ ነው በቃ በሰዓቱ የሚሰማኝ እንደዛ ነው። ከመጽሐፍ ጋር ኑር። በቃ መጀመሪያ ማንነትን በደንብ ማግኘትና መፈለግ አለብን የሚል ሀሳብ ነው። እና ሌላ ቦታህን እወቅ ነው። ቦታ አንተ ያለው የቱ ጋር ነው? አንተ ምን እያየህ ነው? እያየህ ያለው ነገር ካንተ የተሻለ ነው? እያየህ ያለው ነገር ሰው ጋር እያየህ ያለው ነገር ካንተ ጋር የተሻለ ነው ወይስ ካንተ የሚያንስ ነው? አንተ ከነሱ ታንሳለህ
ወይስ እነሱ ካንተ ያንሳሉ? ይህን ነገር ሳታቅ በቃ መጀመሪያ እዚህ ውስጥ ምን እንዳለ ምን እንደሌለ ሳታቅ፣ ምናልባት እኮ ካንተ የሚያንሱ ይሆናሉ የምትቀናባቸው ሰዎች። ካንተ በቃ ከሰው ሰው አያንስም፣ ከሰው ሰው አያንስም፣ ከሰው ሰው አያንስም። በእንትን በአመለካከት በአስተሳሰብ ሰው ከሰው ሰው ይለያያል፣ ይበላለጣል። የትኛው አስተሳሰብ ነው ይበልጠው? ይበላለጣል ሰው። አንተ ከምታስበው አስተሳሰብ፣ አንተ ከምትኖረው ህይወት፣ አንተ ከምትሄድበት መንገድ እና የሆኑ ሰዎች በጀማ ሆነው ከሚሄዱበት መንገድ ራስን ስታይ በእነሱ ስትቀና አይታል። ይህ ትክክለኛ አይደለም። በአንተ ነበር እነሱ መቅናት የነበረባቸው። በአንተ ነበር ቀንተው አንተ ጋር እንዳንተ ለመሆን እንትን ማለት የነበረባቸው። አንተ ግን በእነሱ ነው። ስለዚህ ለምን መጀመሪያ አንተ ውስጥ ያለው ነገር በደንብ አላወቅም። ውስጥ ምን እንዳለ፣ ምን አይነት ሰዎችን የሚቀይር ሰዎችን የሚያተርፍ ኃይል ኢነርጂ እንዳለ መጀመሪያ አላወቅማ። ለዛ ነው በሰዎች ራስን ሰዎች ላይ በምታየው ነገሮች ራስን የምታስጨንቀው የምታስደብረው የማይሆኑ ውሳኔዎችን የምትወስነው ህይወትንም ሚዘረብል የምታደርገው በዛ ምክንያት ነው። ምን እንዳለ ባለማወቅ ማለት ነው። እና ምን ይላል እዚህ ጋር ቦታን እወቅ። አንድ ታሪክ አለ። በድሮ ጊዜ አንዲት ወፍ ሌሎች ወፎችን ስታይ ይበራሉ ከሰማይ ላይ ይታያሉ። እና እቺ ወፍ ግን ምንም ልታደርግ አልቻለች። ብዙ ጣረች፣ ነገር ግን አሁንም አልበረረችም። ጣረች፣ አሁንም የለም። ስለዚህ ሰዎች ያደረጉትን ነገር ላድርግ ስትል ማድረግ ይከብዳል። በቃ ለምን በቃ እነሱ አንተ ነህ። በቃ የማይሆን ነገር ላድርግ ስትል ነው ራስንም ሱስ ውስጥ የምከተው፣ ራስንም ስቃይ ውስጥ የምከተው፣ ራስን የሚያስጠላ ስሜት ውስጥ ህይወትን የሚያበላሽ ውሳኔ ውስጥ የምትገባው ሰዎች ያደረጉትን ነገር ለማድረግ ስትሄድ ነው። ስትሄድ እዚህ ጋር እቺ ወፍ እነሱ ሌሎች ወፎች ያደረጉት ነገር ለማድረግ ጣረች፣ ሞከረች፣ ግን የለም፣ አልሆንም። አየህ፣ አንተም ትዕግስት ያስፈልጋል ማለት ነው። እያደገች ስትመጣ ራሷን አወቀች። አንተ ራስን አውቃል ወይ? ጥያቄ። ራስን ካወቅ ሰላም ትሆናለህ። ራስን ካወቅ ደስተኛ ትሆናለህ። ከማንም ጋር አትወዳደርም። ከማንም ጋር አትጣላም። ስለዚህ ወፍ ምን አደረገች? ጣረች፣ ምን አለች? ከዛ በጊዜ ሂደት እያደገች ስትመጣ ነገሮችን እንግዲህ ያው ምሳሌ ነው። እያየች ስትመጣ እያደገች ስትመጣ እያስተዋለች ስትመጣ እሷን የመስሉ ሌሎች አዋፎች ስታይ እሷ እንደነሱ ነች። እሷ ዳክዬ ነበረች እንጂ በሰማይ የሚወር ወፍ አይደለች። ዳክዬ ልብረር ብላ ልሁን ካለች መሞት ነው እንግዲህ፣ በቃ መሞት ነው። ሰው ማድረግ የማይችለውን ነገር ላድርግ ካለ ያው እንግዲህ መጨረሻው ስቃይ ነው። ስቃይ ነው መጨረሻው። እና የምንችለውን ነገር ማድረግ የምንችለው ነገር ምንድነው? እኛ ምንድነው? አቅማችን ምንድነው? ምን ድረስ ነው? አሁን ላይ ምንድነው ማድረግ የምንችለው? ለምን እንደዚህ አልኖረኝም? ለምን እንደዚህ ስራ አላገኘሁም? ለምን እንደዚህ ይሰቃያለሁ? ለምን እንደዚህ አይነት ህይወት ውስጥ እኖራለሁ ብሎ ራስን እንትን ማድረግ፣ ክሪቲሳይዝ ማድረግ፣ ራስን መንቀፍ አያስፈልግም።
አያስፈልግም። በቃ መቆየት ነው ጠብቆ ያንተን ማንነት ካወቅክ በኋላ አንተ ምን እንደሆንክ ራስን ካወቅክ በኋላ በሰላም መኖር ነው። ከዛ ምንም ብጥብጥ ጫጫታ ምንም ነገር የለም። በሰላም መኖር እና ቹፍ መንሳፈፍ ቻለች ማለት ነው። ስለዚህ ሁላችንም የየራሳችን ነገር አለን። ሁላችንም ፈጣሪ የሰጠን ነገር አለ። ስንፈጠር በፊት ላይ እኔ ፈጣሪ ያዳላል ለከሌ እንትን ሰጥቶት ድምፅ ሰጥቶት በሙዚቃ እየዘፈነ ህይወቱን በኢዚ መንገድ ይመራል። ለገሌ ይህንን ሰጥቶት እሱ የራሱን እንትን ይኖራል። እኔ ግን ምንም አልሰጥም። ለምንድን ነው ማማረር ማለት ነው? ለምንድን ነው የምናማረው? የምናማረው መጀመሪያ ውስጣችን ሰላም ሳይሆን ሲቀር፣ ይህንን ዝም ማለት ማሰኘት ሲያቅተን፣ ውስጥ ያለው ጫጫታ እዚህ ውስጥ ያለው ጫጫታ በጣም ከበዛ ያኔ ይከብደናል ማለት ነው። እንትን ለማለት ይሄ ምንድን ነው የሚባለው? ራሳችን ላለማወዳደር ይከብደናል ማለት ነው።